እስከ ዘላለሙ ጠብቃቸው፣ እስከ ዘላለሙ ጠብቀን፣ ከፍ ከፍ ማድረጋቸው፣ ከፍ ከፍ ማድረገን በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነት ማደሪያ ትሆን ዘንድ የጠራት በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን በደል አበሳ ኃጢአት ሁሉ ይቅር ይበላችሁ። አማኑኤል መድኃኔ ኩሉ ዓለም ባለፈው ይቅር ይበላችሁ፣ በሚመጣውም በምሕረቱ በቸርነቱ እስከ ለዘላለሙ ይጠብቀን ይጠብቃችሁ፣ ዛሬም ዘወትርም ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ በደልን አበሳን ኃጢአትን ይቅር የምትል ለአባቶቻችን ለቅዱሳን ለልዑላን ለብሩካን ለጽኑዓን ለኃያላን ለፍቁራን ሐዋርያት ሆይ ሥልጣነ ክህነትን የሰጠ ከልጅነት እስከ እውቀት የሠራችሁትን የሠራነውን በደል አበሳ ኃጢአት ሁሉ ይቅር ይበለን ይቅር ይበላችሁ። አባቶች መነኮሳት፣ ቀሳውስት፣ ዲያቆናት፣ አናጉንስጢስ፣ መዘምራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ቅዱሳን ልዑላን ብሩካን ሁኑ። እኔንም እናንተንም ፍጽምት ለሆነች ለገነት ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ አቤቱ ክርስቶስ ማረን ብለን 12 ጊዜ እንጸልይ። አቤቱ ክርስቶስ ማረን፣ 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 አቤቱ ክርስቶስ ማረን። አቤቱ ስለ እናትህ ስለ መብርሃን ስለ ወላዲተ አምላክ ስለ ቅድስት ልደታ ለማርያም ብለህ ይቅር እንድትለን፣ ስለ ድንግል ማርያም ብለህ ይቅር ብለን 12 ጊዜ እንጸልይ። ስለ ድንግል ማርያም ብለህ ይቅር በለን፣ 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 ስለ ድንግል ማርያም ብለህ ይቅር በለን። ጌታ ኢየሱስ ክርስቶስ ሆይ የእኔንም የወገኖችን የሕዝቡንም ሁሉ በደል አበሳ ኃጢአት ይቅር የማይሠራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ከሁላችሁ ጋር ይሁን።